በጣም ታመሜ ስመጣ የለም አንተ የለም ማለት ነው። ከዛ እንደ እግዚአብሔር ወይ የለም እንደ ነብዩ አሉ። ከዛ እግዚአብሔር እሱ ባይኖር እግዚአብሔር አለ ነው። ወንበሩ ላይ ቁጭ አለ። ወንበሩ ላይ ስቀመጥ በጣም ነው ተደብቄ የመጣሁት ማለት ነው። በባጃጅ ነው የመጣሁት። ከዛ የለም ማለት እግዚአብሔር አለ በቃ እግዚአብሔር ይሰራል። ቁጭ ስል ወንበሩ አቃጠለኝ። ወንበሩ በጣም ሳት ሆነ። አሁን ከዛም በኋላ ተደብረ ብርሃን ተመልሼ ሲሄድ ሆስፒታል ተጻፍልኝ። ያንቺ እኮ ከማህፀን ውጭ ነው ያንቺ ኦፕሬሽን አትደረግም። እኔ ግን እሞታለሁ ካንሰር ነው ምናምን እያልኩ እየተጨነው ስመጣ ደግሞ ተጸለየልኝ። እግዚአብሔር ይመስገን ፈውስ ሆነልኝ። እስካሁን ጀምሮ ተኮሳትም የለ ቃጠሎም የለ። ኢየሱስ ጌታ ነው። ድኛለሁ። እንደተጠቀመ እግዚአብሔር ሆይ እኛ ስለተፈወስን እናመሰግናለን። ቁጭ አልኩ በቃ ሄጄ ቁጭ አልኩ። እዛም ቁጭ ነው ዝም ቁጭ ነው። ቁጭ ባልኩበት ቦታ አጋንንቱ ጮኸ ወጣኝ። አንገቴን አንጠጥሮ ኢብራሂም ነብይ ኢብራሂም አልወሰደኝም። በፍቃድ ሄጄ ነው ቁጭ አልኩ። ግን በዛ ሰዓት አጋንንቱ ጮኸ ወጣ። ስለዚህ ስልጣን አለው እና እኔ እሱን የወደድኩበት ስልጣን አለው። በምንድን ነው አሉ። በቃ ጠላትን የሚያይበት ስልጣን ተሰጥቶታል። ጠላትን የሚወጣበት ስልጣን ተሰጥቶታል። መናፍስት መለየት ጸጋለሁ አልኳቸው። ሃሌሉያ! አባቴ መልካም ነው። ኢየሱስ ጌታ ነው። ጠላቴ ቆፈረልኝ ጉድጓድ ራሱ ገባበት። ሃሌሉያ! ስሙ ይባረክ። ሃሌሉያ! አሁን አለሁ በሕይወት። ኢየሱስ ጌታ ነው። ሲያድና